ሰላም ውድ ስፖርት ዜና አድማጮቻችን የዓለም ዋንጫ 2026ን ይመለከታል የሚቀጥለው መረጃችን ማለት ነው። ዛሬ የተጀመረው ይህ የዓለም ዋንጫ በሶስት ሀገራት አዘጋጅነት እንደሚዘጋጅ ይታወቃል። በካናዳ፣ በአሜሪካና በሜክሲኮ። ዛሬ በሜክሲኮ በተካሄደው የመክፈቻ ጨዋታ ላይ እጅግ በጣም አስደናቂ ወይም ደግሞ አስገራሚ ነገሮች ተከስተዋል። አድማጮቻችን የመቀመጫችሁን ቀበቶ ጠበቅ ማድረጉ አስፈላጊ ሳይሆን አይቀርም። ምክንያቱም የ2026 የፊፋ ዓለም ዋንጫ የተጀመረው በታሪክ ውዝግብና ታይቶ በማይታወቅ ድራማ ነው። አስተናጋጇ ሜክሲኮ በአስቴት ስታዲየም ላይ ከ80 ሺህ በላይ በኩራት በሚጮህ ደጋፊዎቿ ፊት ደቡብ አፍሪካን 2-0 በሆነ ውጤት ረምርማለች። ነገር ግን የዚህ ጨዋታ ዋና ወሬ ግቦቹ አይደሉም። ገና በውድድሩ መክፈቻ ጨዋታ ላይ ብቻ 3 የቀይ ካርድ ናዳዎችን ተመልክተናል። ይህ ምን ማለት እንደሆነ ታውቃላችሁ? ሙሉን የ2022 የኳተር ዓለም ዋንጫ 64 ጨዋታዎች ተካሂደው እንደውም አስተናግደው 4 ቀይ ካርዶችን ብቻ ነበር የተመለከተው። በመጀመሪያ ወደ ውብ የእግር ኳስ ጥበብ እንሂድ። የሜክሲኮ ጨዋታውን እንደ እሳተ ገሞራ ነበረ ጨዋታውን የጀመሩት። በዓለም ዋንጫ መድረክ ለመጀመሪያ ጊዜ የተሳተፈው ድንቁ ጁሊያን ኩዌኖስ ገና በ9ኛው ደቂቃ ላይ መረቡን በመበጠስ ስታዲየሙን በደስታ አናወጠው። በፋናዎች ወደ ጨዋታው ለመመለስ ቢዳክሩም አንጋፋው ባለ ታሪክ ራውል ጂሜሬስ በ66ኛው ደቂቃ ላይ በግንባር በመግጨት ድንቅ ኳስ አሳርፏል ማለት ነው። ይህ ለጂሜሬስ በብሔራዊ ቡድን 46ኛ ግቡ ሲሆን በአራት የዓለም ዋንጫ ተሳትፎ ያስቆጠረው የመጀመሪያ ታሪካዊ ግቡ ነው ማለት ነው። የዕለቱ አልቢትር ብራዚላዊ ዳኛ ዊልቶን ሳምፒዮ በጨዋታው የመዘገቡት የቢጫ ካርዶች ለደቡብ አፍሪካ ሁለት ቢጫዎችን አሳይቷል ማለት ለቴምቦ እና ለኒኮሳቴ አሳይቷል ማለት ነው። በ16ኛው ደቂቃ እና በ73ኛው ደቂቃ ለሜክሲኮ ደግሞ ለብሪያን በ22ኛው ደቂቃ ላይ የቢጫ ካርድ መዟል ማለት ነው። ወደ ቀይ ካርዶቹ ስናመራው የዕለቱ አልቢትር በ49ኛው ደቂቃ ላይ ደቡብ አፍሪካው ያያ ሲቶን ከረፍት መልስ በሰራው አስከፊ ጥፋት በቀጥታ ቀይ ካርድ ተበራሉ ማለት ነው። በዚህም ደቡብ አፍሪካዎች ወደ 10 ተጫዋች ወርደዋል ማለት ነው። ሌላኛው በ83ኛው ደቂቃ ላይ ሌላኛው የደቡብ አፍሪካ ተጫዋች ቴምባዚዋኔ በቪኤአር በታየም ደግሞ በተፈተሸ ውሳኔ መሰረት በቀይ ካርድ ወጥቷል ማለት ነው። ሌላው በዕለቱ አልቢትር ሶስተኛው ቀይ ካርድ የመዙት በ91ኛው ደቂቃ ላይ ሜክሲኮች በተጨማሪ ሰዓት ላይ መዘናጋት ባሳዩበት ሰዓት ላይ ነው። ተከላካዩ ሳሞር ሴሳር ሞንቴስ አደገኛ የመልሶ ማጥቃት ኳስ ለማቋረጥ በሰራው የሰፈረ እግር ኳስ በሚመስል የጥፋት በቀይ ካርድ ተመልክቷል ማለት ነው። ለአስተናጋጇ ሜክሲኮ ምደፋ ለመምራት እጅግ ወሳኝ 3 ነጥብ ነው። ነገር ግን የሞንቴስ ቀይ ካርድ መታገድ ለቀጣይ ጨዋታ ትልቅ ራስ ምታት ነው ለሜክሲኮች ማለት ነው። በደቡብ አፍሪካ በኩል ጨዋታውን በ9 ጨዋታ በ9 ተጫዋቾች ማጠናቀቅ የቅዠት አጀማመር ቢሆኑም ገና ቀሪ 2 ጨዋታዎች አሉ። ከደቡብ ኮሪያ እና ከቼክ ጋር የሚቀራቸው ጨዋታዎች ስላሉ ተስፋቸው ተሟጠለ ብሎ ማሰብ ከወዲሁ አስቸጋሪ ነው ማለት ነው። የ2026ቱ የዓለም ዋንጫ መክፈቻ ይህንን የመሰለ የህል አስጨራሽ ፍልሚያ ካሳየን ከፊታችን በታሪክ እጅግ አስገራሚ የዓለም ዋንጫ እንደምናይ ጥርጥር የለውም። እስቲ እናንተ ማስተያየታችሁን በኮሜንት ላይ አስፍሩ። የሞንቴስ ቀይ ካርድ ተገቢ ነበር ብላችሁ ታስባላችሁ? ዕለታዊ የዓለም ዋንጫ ትንታኔዎች በፍጥነት ለማግኘት ፎሎ ማድረግ አይዘንጋ። ቻው ቻው።